በዛሬው ቪዲዮ ደግሞ በሀገራችን የትራንስፖርት ታሪክ ውስጥ ትልቅ ለውጥ ስላመጣችው መኪና እናያለን። የብዙዎችንም ነዋሪዎች ህይወት ስላቀለለችው መኪና ዛሬ ላይ ቆም ብለን ስናየው ለምን ይህን ያህል ተወደደች? አሁንስ ባለው ሁኔታ ይቺ መኪና መግዛት ያዋጣል? የዚህን መኪና ጥቅሙና ጉዳቱን በዚህ ቪዲዮ ላይ በዝርዝር የምናይ ይሆናል። ይቺ ሁለተኛው ትውልድ የሆነችው ቶዮታ ቪትዝ ከ2005 እስከ 2011 በስፋት የተመረተች የጃፓን ምርት ናት። መኪናዋ ክብና አነስተኛ ቅርጽ ያላት ሲሆን ይህ ባህሪዋ ደግሞ በከተማ ውስጥ ለትራፊክ መጨናነቅ እንዲሁም ለጠባብ መኪና ማቆሚያ ቦታዎች ምቹ ያደርጋታል። ወደ ውስጥ ስንገባ በመጀመሪያ ትኩረታችን የሚስበው የፍጥነት መለኪያው ወይም ጌጁን ሲሆን የፍጥነት መለኪያው የሚታየው ከመሪው ጀርባ ሳይሆን ከዳሽቦርዱ መሃል ላይ ነው። መኪናዋ ከውጪ ስትታይ ትንሽ ልትመስል ትችላለች፣ ነገር ግን የውስጥ ክፍሏ ግን በሚገርም ሁኔታ ሰፊ ነው። ለአጠቃቀም ምቹ ከመሆኑ በላይ በርካታ እቃዎችን ለማስቀመጥ የሚያስችል በቂ ቦታ ነው። ወደ ሞተሩ ስንመጣ በሀገራችን ኢትዮጵያ በብዛት ከምናገኛቸው ሁለት አይነት አማራጭ ሲሆን የመጀመሪያው 1.0 ሊትር ባለ 3 ሲሊንደር ሲሆን ሁለተኛው ደግሞ 1.3 ሊትር ባለ 4 ሲሊንደር የሚሰራ ነው። ማርሹንም ስናይ አብዛኛውን ጊዜ በአውቶማቲክ እና በማኑዋል አማራጭ የምናገኝ ሲሆን ይቺ መኪና በብዙዎች ዘንድ ልትወደድበት የቻለችበት አንድና ዋነኛው ምክንያት በነዳጅ ቁጠባ ነው። በ1 ሊትር ብቻ ከ15 እስከ 18 ኪሎ ሜትር ያለምንም ችግር መጓዝ ትችላለች። ሌላው ደግሞ የመለዋወጫ እቃዎቿ በየቦታው በቀላሉ የሚገኙ እና ኪስን የማይጎዱ መሆናቸው ነው። ድንገት መኪናዋ ብልሽት ቢያጋጥማት እንኳን በአሽከርካሪም ሆነ በማንኛውም ጋራጅ በቀላሉ መጠቀም ትችላለች። በተጨማሪም በገበያ ላይ በፍጥነት የመሸጥ አቅሟ እጅግ ከፍተኛ ነው። ስለ መኪናዋ ጥሩ ነገሮችን ካነሳን እስቲ መጥፎ ነው ያልናቸውን ደግሞ አስቀጥለን እንመልከት። በአንደኛ ደረጃ ከኋላ የሚገኘው የሻንጣ ማስቀመጫዋ በጣም አነስተኛ ስለሆነ ለረጅም ጉዞ ወይም ብዙ እቃዎችን መጫን አንችልም። ሲቀጥል ደግሞ የመኪናዋ ክብደት ቀላል ስለሆነች በከፍተኛ ፍጥነት ስትነዳ የመንቀጥቀጥ ወይም የመንሳፈፍ ስሜት አለው። በአጠቃላይ ለከተማ ኑሮ ወይም ለነዳጅ ቁጠባ እንዲሁም ለጀማሪ አሽከርካሪ ቶዮታ ቪትዝ አሁንም ድረስ ተወዳዳሪ የሌላት መኪና ናት። እናንተስ በቪትዝ እና በቪትዝ ዋጋ የሚሸጡ ሌሎች መኪናዎችን መካከል የትኛውን ትመርጣላችሁ? ሀሳቦችን